ፈታኝ ጊዜ ብላቸው ቤተሰብ ዘማሪ አገልጋይ እንደሆን ስለሚፈልግ ብዙ ጊዜ መዝሙር ላይ ስጠብቅህ ዘፈን እንዴት ትዘፍናለህ ምናምን የሚል ነበር የመጀመሪያው ተቃውሞ። ስሜ አቤን ፍቅሩ ይባላል። እወድሻለሁ እኔ በጣም ከወንሺው አንፃር ፍቅር አይበቃም። የማርኬቲንግ ማኔጅመንት የ3ኛ ዓመት ተማሪ ነኝ። እንዲሁም ሙዚቀኛ ነኝ። ሙዚቀኛ ድምፃዊ ነኝ። እሞክራለሁ ሙዚቃ ምናምን እሰራለሁ። ስወድሽ 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 ደስ የሚል ፈታኝ ጊዜ ብላቸው ብዙ ጊዜ ቤተሰብ ተቀባይነት አያገኝም። ብዙ ጊዜ ሙዚቀኛ ምናምን ሲባል አይወዱም እንደዚህ ቤተሰቦች ምናምንና ዘማሪ አገልጋይ እንደሆን ስለሚፈልግ ብዙ ጊዜ በቃ የሚጠብቁት ዘማሪ ሆኜ አገልጋይ ሆኜ እንትን ነበርና መዝሙር ላይ ስጠብቅህ ዘፈን እንዴት ትዘፍናለህ ምናምን የሚል ነበር የመጀመሪያው ተቃውሞ። ሰንበት ማር ነበር ምናምን። ከዛ በኋላ ያው እነሱም እኔም ይሄን ወደዚህ ነገር ስገባ እኔም ቀስ እያልኩ ሸሸው እዛም አካባቢ ይታየኛል ሁሌ ባንቺ ላይ ከእናንተ ጋር የሰሩት ሙዚቃ ስወድሽ ይባላል። ጓደኛዬ ያለ ሚፍታ የሚባል ግጥምና ዜማ ደራሲ ነው፣ ድምፃዊ ነው። እሱ ጋር ደወልኩለትና እንዳጋጣሚ እስቲ ሙዚቃ እንስራ እንደዚህ ፍላጎት አለኝ፣ እስቲ ምን አይዲያ አለ ምናምን አልኩት። እስቲ እኔ እጄ ላይ 1-2 ሙዚቃዎች አሉ ስመው ምናምን ብሎ ላክልኝ። ከዛ ስወድሽ ደስ የሚል ለስለስ ያለ አፍሮቢት የብራዚሊያን አፍሮቢት ነገር ነው። በጣም ቆንጆ ነው። ሙዚቃው ሀሳቡ እንዴት ነው ከመውደድ በላይ ነው መወድሽ ነው አይነት መውደድ ያንስብሻል አይነት ነገር ነፍሴንም ብሰጥሽ ያንስብሻል አይነት ነገር ነው ሀሳቡ። ሁሉ ሆነ ላይ ጎደል ማችን ባንቺ ልስጥሽም ብል የሚያንሰው ነብሽ ማንነት። ሮቦት ሽመልስ ነው ሙዚቃውን ያቀናበረው። እሱ ጋር ሄድን፣ እዛ ገባን። እንዳጋጣሚ አሪፍ አድርጎ ሰርቶት ሳምፕሉን ጨራርሶት ነበር የጠበቀን። እንደገባን የፈጠነ ቶሎ አውዲዮ ገብቼ ምናምን እዛ ስንሰማው በጣም ቆንጆ ሆነ። እዛ እንዲሁም እሱም ገብቶበታል እንትኖችን ፊቸሮችን ትናንሽ ሙዚቃ ማሳመሪያዎች ምናምን ገብተን በጣም ቆንጆ ስራው ነውና ዜማ ቤትን በጣም ቆንጆ ሆኖ ነው ያገኘሁት። ምክንያቱም እንደ እኔ ወጣቶችን ድምፃውያኖችን የሚያበረታታ ነው። እንዲህ ቆንጆ በጣም ደስ የሚል ስቱዲዮ፣ ደስ የሚል ፕሮዳክሽኖች ያሉበት፣ ጥሩ እንትኖች ያሉበት በጣም ወድጄዋለሁ። እኔ ይሰሰታል ልቤ ለልቡ ሰው ገራ አይደለው። እድሉን ያገኙት እንዳጋጣሚ ቲክቶክ ላይ ስክሮል ሳረግ አውዲዮ ያላችሁ ድምፃውያኖች ቪዲዮዎችን ከኛ ጋር እንሰራለን የሚል አየሁኝ። ከዛ ቶሎ ብዬ ኢንቦክስ አደረኳቸው። መኖርሽ ደስታን በልቤ ላይ ሁሌ የሚዘራ ካፍ አይደለም ፍቅርሽ ዶፍ ነው ዘንቦ ማይበር። እኔ ብዙ ማለት ሙዚቃ እንዳጠቃላይ በጣም ነው የምወደው። እንደዚህ አይነት ሙዚቃ ሰራለሁ ብዬ እንዲመገደብ አልፈልግም። በጣም ወደ ኋላም ሄጄ የነ ቴዎድሮስ ታደሰን ስሰማ በጣም ወደ ዳያቶኒክ የሆኑ ሙዚቃዎች በጣም ይመቹኛል። እንትን ይሉኛል። እንደዚህ አይነት ሙዚቃ ሰራለሁ እላለሁ። ከዛ ደግሞ ሞር ሞደርን የሆኑ ደግሞ ዳያቶኒክ የሆኑ ወደ ሳስ የሚሉ ሙዚቃዎች ሰማ ደግሞ እንደዚህም ይሄንን መስራት አለብኝ እላለሁ። ስለዚህ ሞር ፊውዥን የሆኑ ሙዚቃዎችን መስራት እፈልጋለሁ። መጀመሪያ የገባሁትኝ 9ኛ ክፍል እያለሁ ጓደኛ አለችኝ። እሷ ወደ ማዕከል አለ ወጣት ማዕከል ምናምን የሚሰሩበት አለና እዛ ሄድኩኝ። እዛ ጎበዝ ልጆች አሉ ድምፃዊ የሚሰሩ፣ እነሱም ሞከርኩ። ከዛ በኋላ ደግሞ እንዲህ የሆነ የጥበብ ምሽት ምናምን የሚያዘጋጁ ሌላ ደግሞ ቲሞች አሉ። እዛ ሲሄድ ናትናኤል ፍቃደም ይባላል። አሁን ድምፃዊ ነው። ኦልሬዲ 2 ምናምን ሙዚቃዎች ሰርቷል። እሱን በእሱ አጋጣሚ ያገኘዋለሁ። እዛም ልጆች ያገኛለሁ። እዛ ያገኘኋቸው ልጆች ፋዘር ቤት የሚባል አለ። እስቲና ኦዲሽን እንደ ኦዲሽን ነገር ተባለ። እዛ የቴዎድሮስ ታደሰን ተጫወትኩኝ። ዜማ ተስፋዬ ኳየር የሚባል ነበር። ከዛ እዛ እንደ ኳየር ነበረ የፋዘር ቤት ልጆች ቲያትር ምናምን ይሰራሉ። ከዛ ወጣ ብለን እኛ ለብቻችን እንዳልኩ ሚፍታንም ያገኘሁት እዛ ነው። ግጥምና ዜማ ምናምን ይሰራል እዛው። በኳየር ሆነን ቤዚክ የሆኑ ነገሮችን ምናምን ቮካል ምናምን በደንብ ያወቅኩት እዛው ነው። እወድሻለሁ እኔ በጣም ከወንሺው አንፃር ፍቅር አይበቃም።
በደስታ መኖር የሚገባሽ መጀመሪያ ማዕከል የወሰደችኝ ልጅ አለች፣ ማህሌት ትባላለች። ዝም ብለህ እዚህ ከምትዘፍን እና እኔ የምንሰራበት ቦታ አለ ልውሰድህ ብላኝ ነው ወደዛ ወደ ማዕከል የወሰደችኝ እና ማህሌትን በጣም ማመስገን ፈልጋለሁ። ምክንያቱም እድሉን የተከፈተው ከዛ ጊዜ ጀምሮ ነው። ከዛ በኋላ በጣም ብዙ ልጆች እንደዚህ እንደሚሰሩ በሙዚቃ መሳሪያ በተቀዱ የኪቦርድ ሙዚቃዎች ምናምን አሉና በሱ እንደሚሰሩ ምናምን ያወቅኩትኝ ያው ከዛ በኋላ ነው። አንዴ መንገዱ ከተከፈተ እያለ ይሄዳል። ከዛ በመቀጠል ሙዚቃ እንደዚህ መስራት እንደምፈልግ ያውቃል ጓደኛ አለኝ፣ እንደዚህ እንደምፈልግ ያውቃልና አንዳንድ ነገሮችን ከውጪ ሆኖ ሲያግዘኝ የነበረ ዳግማዊ ተስፋዬ ያለ እሱን በጣም አመሰግናለሁ። እንዲሁም ግጥምና ዜማ የሰጠኝ ደግሞ ሚፍታ ኑሩ፣ እሱንም በጣም አመስገን ፈልጋለሁ። ከሁሉም በላይ ፈጣሪ ይመስገንና ቤተሰቦቼ። ፍቅር ይታየኛል ሁሌ ባንቺ ላይ ፍቅር ስወድሽ 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 ደስ የሚለኝ ምንድነው ይሄ ቢቱ ሄዶ እዚች ፓርት ላይ ፍቅር ምናምን ብሎ ረጋ ትላለችና እሷ ፓርት ደስ ትለኛለች። ያው ለዛ ነው የመረጥኳት።